የሰሜን ለንደኑ አርሰናል የዘንድሮው የፕሪሚየር ሊግ ድል የእምነት ፈተና፣ የትዕግስት ዋጋና የጽናት ፍሬ ተብሎ ሊጠራ የሚችል ነው። የክለቡ የ22 ዓመታት የዋንጫ ድርቅ ማክተምና ሻምፒዮን መሆን ተራ የስፖርት ድል ሳይሆን በመላው ዓለም ትልቅ ማዕበል የፈጠረ ታሪካዊና ማህበራዊ ክስተት ሆኗል። የመድፈኞቹ አሸናፊነት ዓለምን እንዲህ ያነቃነቀው ለምን ይሆን የሚለው ሊያነጋግር ይችላል። አርሰናል የፕሪሚየር ሊጉን ዋንጫ ማንሳቱ ከተረጋገጠበት ቅጽበት ጀምሮ በመላው ዓለም የሚሰሙ የደስታ መግለጫዎች እንደ አዲስ እየደመቁ ናቸው። እስካሁን ክለቡን መደገፋቸውን በይፋ ያልተናገሩ ታዋቂ ሰዎች ሳይቀር በእንባ ሲታጠቡ ተመልክተናል። የአርሰናል የዋንጫ ጉዳይ ከፖለቲከኛ እስከ ሙዚቀኛ ደግሞም እስከ ጋዜጠኛ፣ ከተማሪ እስከ ተመራማሪ፣ ከህፃን እስከ አዛውንት በሁሉም የዓለም ክፍል ከደቡብ አፍሪካ እስከ አሜሪካ፣ ከካናዳ እስከ ኢትዮጵያው በየዳ፣ ከሲድኒ እስከ ፓፑዋ ኒው ጊኒ፣ ከቺሊ እስከ ማሊ፣ ከሲንጋፖር እስከ ኳላላምፑር፣ ከጃማይካ እስከ ጂንካ፣ ከባርሴሎና እስከ ጋና አሁንም ትኩስ እንደሆነ ነው። የሀገራት መሪዎች ሳይቀር ደስታቸውን በአደባባይ ለመግለጽ አላመነቱም። መድፈኞቹ ዋንጫውን ተረክበው ከፍ ሲያደርጉ ደስታውን ተሰባስቦ በድግስ ለማክበር ከኢትዮጵያ ጀምሮ በተለያዩ ሀገራት ሰንጋ በሬ የገዛ፣ አዳራሽ የተከራየ፣ ኮንሰርት ያዘጋጀ፣ ልዩ ቀጠሮ የያዘው በርካታ መሆኑን በማህበራዊ ሚዲያዎች እየተመለከትን ነው። ግን አርሰናል ምን ቢሆን ነው በዚህ ደረጃ የዓለምን ቀልብ የገዛው የሚለውን መመልከት ይኖርብናል። አርሰናል በእግር ኳሱ ዓለም ውስጥ ካሉት እጅግ ተወዳጅ፣ ማራኪና ሰፊ የደጋፊ መሰረት ካላቸው ክለቦች መካከል ግንባር ቀደሙ ነው። ይህ ተወዳጅነት እንዲሁ በአጋጣሚ የመጣ ሳይሆን ክለቡ ካለው ታሪክ፣ ከሚከተለው የጨዋታ ፍልስፍናና ከማህበራዊ ሚዲያ ስትራቴጂው ጋር ይያያዛል። አርሰናል በማህበራዊ ሚዲያ መድረኮች በፌስቡክ፣ በትዊተር፣ በኢንስታግራም፣ በቲክቶክ እና በዩቲዩብ ላይ በአጠቃላይ እስከ 100 ሚሊዮን በላይ ተከታዮች አሉት። ይህ ቁጥር ክለቡን በዓለም ላይ በዲጂታሉ ዓለም ከፍተኛ ተጽዕኖ ካላቸው ጥቂት ክለቦች ተርታ ያሰልፈዋል። የአርሰናል ደጋፊዎች በማህበራዊ ሚዲያ ላይ ቁጥራቸው ብቻ ሳይሆን ተሳትፏቸውም እጅግ ከፍተኛ ነው። ክለቡም በሚሸንፍበትም ሆነ በሚያሸንፍበት ጊዜ ማህበራዊ ሚዲያውን የማጨናነቅና ትሬንዲንግ የመሆን አቅማቸው ወደር የለውም። እንደ አርሰናል ፋንቲቢ ያሉ ደጋፊዎች መድረክ መፈጠን በእግር ኳስ ዓለም ውስጥ አዲስ አብዮት የፈጠረ ክስተትም ነው። ይህ መድረክ በሚሊዮን የሚቆጠሩ እይታዎችን በማግኘት የክለቡን ስምና የደጋፊዎቹን ስሜት በዓለም ዙሪያ ይበልጥ ተደራሽ እንዲሆን አድርገውታል። አርሰናል በልዩ ሁኔታ በአፍሪካ አህጉር ውስጥ በርካታ ደጋፊዎችም አፍርቷል። ለዚህ ደግሞ ታሪካዊ ምክንያቶች አሉ። በተለይም እንደ አውሮፓውያን አቆጣጠር በ1990ዎቹና በ2000ዎቹ መጀመሪያ ላይ ከናይጄሪያ፣ ከካሜሩን እና ከኮትዲቯር ታላላቅ አፍሪካውያን ተጫዋቾች በክለቡ ውስጥ የነበራቸው ወሳኝ ሚና አፍሪካውያን ከአርሰናል ጋር ጥልቅ የልብ ትስስር እንዲፈጥሩ አድርጓል። በኢትዮጵያም አርሰናልን መደገፍ ከስፖርት አልፎ ማህበራዊ መስተጋብርን የሚፈጥር ባህል ሆኗል። ከትናንሽ የገጠር ከተሞች ጀምሮ እስከ ዋና ከተማው አዲስ አበባ ድረስ የአርሰናል ማሊያ፣ አርማና ደጋፊዎች በየጎዳናው በብዛት ይታያሉ። በአርሰን ቬንገር ዘመን እየተገነባውና አሁን በሚኬል አርቴታ ሞቅ በረድ የሚለው ፈጣን የቅብብል ጨዋታ ክለቡ የብዙ ገለልተኛ እግር ኳስ አፍሪካውያንን ልብ እንዲያሸንፍ አድርጓል። ሰዎች ማሸነፍን ብቻ ሳይሆን ውብ እግር ኳስን ስለሚወዱ አርሰናል ላይን የሚማርክ ጨዋታ በማሳየት ሁልጊዜም ተመራጭ ነው። አርሰናል እንደ ቡካዮ ሳካ ያሉ የራሱን አካዳሚ ውጤቶች ለዓለም በማበርከት ይታወቃል። የዓለም እግር ኳስ አፍቃሪዎች ደግሞ ወጣት ተሰጥኦዎች ከታች አድገው ታላቅ ደረጃ ላይ ሲደርሱ ማየትን ይወዳሉ። ይህ ወጣቶችን የማገዝ ባህል ለክለቡ ሰብአዊና ተወዳጅ ገጽታን ሰጥቶታል። የአርሰናል ደጋፊዎች በክለቡ ዝቅታም ሆነ መነሳት ውስጥ አብረው የጸኑ ታማኝ ደጋፊዎች ናቸው። ክለቡ ለሁለት አስርት ዓመታት ያህል ትልቁን ዋንጫ ሳያነሳ እንኳን የደጋፊው ቁጥር አልቀነሰም። ይልቁንም በቁጭትና በተስፋ አብሮ ቆይቷል። ይህ አይነቱ ጽናት በዓለም ዙሪያ ለክለቡ ትልቅ ክብርና እውቅናን አትርፎለታል። የአርሰናል እግር ኳስ ክለብ የዚህን የውድድር ዘመን ዋንጫ ማሸነፉን ተከትሎ ታዲያ በዓለም ዙሪያ ከቀላል ደጋፊ እስከ ሀገር መሪዎች ይህንን ያህል ታላቅ መነጋገሪያ መሆኑና ታይቶ የማይታወቅ የደስታ ማዕበል መፍጠሩ በእነዚህ ሁሉ ምክንያቶች ነው። አርሰናል የፕሪሚየር ሊጉን ዋንጫ ለመጨረሻ ጊዜ ያነሳው እንደ አውሮፓውያን አቆጣጠር በ2004 ዘ ኢንቪንሲብልስ በነበረበት ወቅት ነበር። ከዚያ በኋላ ክለቡና ደጋፊዎቹ ብዙ ውጣ ውረዶችን፣ የባዶ እጅ ዓመታትንና ተስፋ አስቆራጭ ጊዜያትን አሳልፈዋል። ይህ የሁለት አስርት ዓመታት የዋንጫ ጥማት በመጨረሻው ሰዓት በመቆረጡ በደጋፊው ዘንድ ያለው ደስታ እጥፍ ድርብና የሚፈነዳ ሆኗል። ከጥቂት ዓመታት በፊት አርሰናል በደረጃ ሰንጠረዡ ግርጌ ላይ ተቀምጦ በብዙዎች ዘንድ ተስፋ የሌለው ክለብ ተብሎ ይተች ነበር። ሆኖም ክለቡ በሚኬል አርቴታ ስር ወጣቶችን መሰረት ያደረገ የረጅም ጊዜ ፕሮጀክት ቀርጾ በትዕግስትና በጠንካራ ስራ ደረጃ በደረጃ እያገዘ መጥቷል። ባለፉት 3 የውድድር
የውድድር ዓመታት ዋንጫውን ለጥቂት ሲያጣ የነበረው ቁጭትና ዘንድሮ ያሳየው የአሸናፊነት ቁርጠኝነት ታሪኩን እጅግ ማራኪና ለብዙዎች አርአያ የሚሆን አድርገውታል። ባለፉት ዓመታት የእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ ፍጹም የበላይነት የተያዘና የሊጉ ፉክክር ውበት እየቀነሰ የመጣ ይመስል ነበር። አርሰናል ይህንን ግዙፍና በገንዘብ የበለጸገ ክለብ ጥሶ ወጥቶ ዋንጫውን መውሰዱ ለእግር ኳስ አፍቃሪያን አዲስ ተስፋና በሊጉ ላይ አዲስ ትንፋሽ የሰጠ ክስተት በመሆኑ በዓለም አቀፍ ደረጃ ትልቅ አድናቆትን አትርፏል። አርሰናል በዓለም ዙሪያ በተለይም በአፍሪካ እጅግ ከፍተኛ ቁጥር ያለውና በጣም ታማኝ ደጋፊ አለው። የአርሰናል ደጋፊዎች በክለባቸው ፍቅር በጣም ስሜታዊና ታማኝ በመሆናቸው ይታወቃሉ። ይህ ታላቅ ስኬት ሲመጣ ደግሞ ደስታቸውን የሚገልጹበት መንገድ በጎዳና ላይ ጭፈራ፣ በማህበራዊ ሚዲያና በደመቀ አከባበር ዓለምን ሊያናውጥ የቻለው ለዚህ ነው። አርሰናል የባህል የኪነ ጥበብና የፖለቲካ መሪዎች ጭምር የሚደግፉት ክለብ ነው። ከሀገር መሪዎች ጀምሮ ያሉ ታዋቂ ግለሰቦች ደስታቸውን በይፋ መግለጻቸው ክስተቱን ከስፖርታዊ ውድድር ባለፈ ዓለም አቀፋዊ ማህበራዊ አጀንዳ አድርጎታል። የስፖርት ዲፕሎማሲና የእግር ኳስ አንድ የማድረግ አቅም በግልጽ የታየበት አጋጣሚም ነው። ይህ ደስታ የረጅም ዓመታት ናፍቆት፣ የታታሪነት ከውድቀት የመነሳትና የእግር ኳስ እውነተኛ ውበት ጥምረት የወለደው ውጤት ሆኗል። አርሰናል ክብርና ዋንጫ ወደ አርሰናል ቤት ተመልሷል የሚለውን ትልቅ ትርክት ለዓለም አሳይቷል። አርሰናል ከክሪስታል ፓላስ ጋር በሚያደርገው ጨዋታ ታሪካዊውን የፕሪሚየር ሊግ ዋንጫ በይፋ ይረከባል። ይህን ተከትሎ በዓለም ዙሪያ ታይቶ የማይታወቅ እጅግ ደመቅ ያለ ስሜታዊና ታሪካዊ ክስተትም ሊኖር ይችላል። በስታዲየም ውስጥ ማርቲን ኦዲጋርድ ዋንጫውን ወደ ሰማይ ሲያነሳ የሚፈጠረው የደጋፊው እልልታና የደስታ እንባ ስታዲየሙን ያናውጠዋል። ከጨዋታው በኋላ በሰሜን ለንደን ጎዳናዎች ላይ ደጋፊዎች ሰማዩን በርችት ወደ ቀይነት ሊቀይሩት ይችላሉ። ይህ ትዕይንት በዓለም አቀፍ ሚዲያዎች በቀጥታ ይሰራጫል። በኢትዮጵያም በአዲስ አበባና በሌሎች የሀገሪቱ ዋና ዋና ከተሞች ላይ ደጋፊዎች የአርሰናልን ማሊያ ለብሰው ባንዲራ ይዘው በመኪና ጥሩምባና በከበሮ አስገራሚ የደስታ ሰልፍ ሊያደርጉ ይችላሉ። ብዙ የሀገራችን አርሰናሎች ክለቤ ዋንጫ ከበላ ብለው የተሳሉትን ስለት ለመክፈል በግና ፍየል የሚያርዱበት፣ ለዘመድ ወዳጅ ግብዣ የሚያደርጉበት ልዩ የበዓል ድባብ ሊኖርም ይችላል። በርካታ ታክሲዎችና ባጃጆች በአርሰናል መፈክሮችና ፎቶዎች አጊጠው በነፃ ወይም በልዩ ደስታ ሰዎችን የሚያጓጉዙበት አጋጣሚም ሊታይ ይችላል። በትዊተር፣ በፌስቡክ፣ በቲክቶክ፣ በቴሌግራም እና በሌሎችም የማህበራዊ ሚዲያ አማራጮች ላይ የአርሰናል ዋንጫ ማንሳት ቁጥር 1 ትሬንዲንግ አጀንዳ ይሆናል። በሚሊዮን የሚቆጠሩ የደስታ መልእክቶች፣ ፎቶዎች እና ቪዲዮዎች ስለሚለቀቁ የማህበራዊ ሚዲያ መድረኮች በአርሰናል ቀይ ቀለም ይጨናነቃሉ። ባለፉት ዓመታት በአርሰናል ደጋፊዎች ላይ ዋንጫ አታውቁም እያሉ ይቀልዱ የነበሩ የሌሎች ክለብ ደጋፊዎች ሚዲያዎችን ዘግተው የሚጠፉበትና በአርሰናሎች የቀልድ ሰለባ የሚሆኑበት ሰሞን የሚሆን እድልም አለው። የዓለም ታላላቅ የስፖርት ሚዲያዎች በአርሰናል ስኬት ላይ ያተኮሩ ልዩ ዘጋቢ ፊልሞችንና ትንታኔዎችን ያቀርባሉ። ሚካኤል አርቴታ ክለቡን ካለበት ውድቀት አንስቶ እዚህ ያደረሰበት ሂደቱን መኑ ትረስት ዘ ፕሮሰስ የሚለው ፍልስፍና እንደ ትልቅ የአመራር ጥበብ ምሳሌ ሆኖ ይወራል። በዓለም ዙሪያ የዘንድሮ የደስታ መግለጫ የሆነው የወርቅ አርማ ያለበት ኦሪጂናልም ሆነ ቅጅ ማሊያዎች፣ ኮፍያዎችና ስካርፎች በከፍተኛ ሁኔታ ይቸበቸባሉ። የንግድ ቤቶችና ካፌዎች በአርሰናል ስም ልዩ ቅናሾችን ሊያደርጉም ይችላሉ። በአጭሩ የዋንጫ መረከቢያው ዕለት የታመቀ ስሜት የሚፈነዳበት በመሆኑ እግር ኳስ በዓለም ላይ ካሉት ማህበራዊ ክስተቶች ሁሉ እጅግ ግዙፍ አቅም እንዳለው ዳግም የሚያስመሰክር ልዩ ታሪካዊ ትዕይንት የምናይበት ይሆናል። ይህም እግር ኳስ በሜዳ ላይ ከሚደረግ የ90 ደቂቃ የአካል ብቃት እንቅስቃሴ ከ22 ተጫዋቾች ፉክክር ወይም ከነጥብ ስሌት ያለፈ ማህበራዊ፣ ስነ ልቦናዊና መንፈሳዊ ኃይል ያለው መሆኑን ያሳያል። ስፖርት ለጊዜው የሚታይ መዝናኛ ሊሆን ይችላል። እግር ኳስ ግን የሰዎችን ማንነት፣ የአኗኗር ዘይቤ፣ የደስታና የሐዘን ምንጭ የሚወስን የህይወት ክፍል ነው። ይህንን እውነት በአሁኑ ወቅት በአርሰናል ሻምፒዮንነት ማግስት እየታየ ካለው ዓለም አቀፋዊ የደስታ አገላለጽ ጋር አያይዘን ስንመለከተው ትርጉሙ ይበልጥ ግልጽ ይሆናል። እግር ኳስ ሰዎችን በዘር፣ በቋንቋ፣ በፖለቲካ ወይም በኢኮኖሚ ደረጃ ሳይለያይ በአንድ ጥላ ስር ያሰባስባል። አርሰናል ዋንጫ ሲያነሳ በለንደን ጎዳናዎች ላይ የሚታየው ነጭ፣ በአዲስ አበባ ጎዳናዎች ላይ የሚጨፍረው ኢትዮጵያዊ፣ በናይሮቢ የሚጮኸው ኬንያዊና በኤክስ ገጻቸው ላይ የእንኳን ደስ አላችሁ መልእክት ያሰፈሩት የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመር ሁሉም በአንድ ሰዓት በአንድ አይነት ስሜትና ቋንቋ ሲደሰቱ ይታያሉ። ዋንጫው የተለያየ ዓለም ያላቸውን ሰዎች በአንድ የደስታ ሰንሰለት አስተሳስሯቸዋል። ሕይወት ውጣ ውረድ የበዛባት በትዕግስትና በሂደት የምትገነባ መሆኗንም እግር ኳስ በተግባር ያስተምረናል። የአርሰናል ደጋፊዎች ለአንድ ወይም ለሁለት ዓመታት ሳይሆን ለ22 ረጅም ዓመታት በትችት በመሸነፍና
በመሳለቂያነት ውስጥ አሳልፈዋል። በየዓመቱ ተስፋ እየቆረጡ ግን ደግሞ ማመንን ሳያቆሙ መጽናታቸው የስፖርት ደጋፊነት ብቻ ሳይሆን የህይወት ትግል ጭምር ነው። ዋይን ሩኒ እንዳለው በቂ መከራ አይተዋል። ዛሬ የሚገነፍለው ደስታ የ90 ደቂቃ ጨዋታ ማሸነፍ ሳይሆን የ22 ዓመታት የትዕግስት የቅስማቸው መሰበርና የጽናታቸው ውጤት በመሆኑ ነው ስሜቱ የዚህን ያህል ጥልቅና የበረታ የሆነው። እግር ኳስ በዕለት ተዕለት የህይወት ጫና፣ በኑሮ ውድነትና በጭንቀት ውስጥ ላሉ ሰዎች ታላቅ የስሜት መተንፈሻና የደስታ ምንጭም ነው። በአሁኑ ሰዓት ደጋፊዎች ድሉን ሲያከብሩ ማልቀሳቸው፣ እርስ በርስ መተቃቀፋቸውና ሌሊቱን ሙሉ በጎዳናዎች ላይ መዘመራቸው ጨዋታው ምን ያህል ልባቸው ውስጥ እንደገባ ያሳያል። ይህ ድል ለደጋፊዎቹ በግል ህይወታቸው ውስጥ እልህ መጋባትን፣ ተስፋ አለመቁረጥንና በመጨረሻም ማሸነፍ እንደሚቻል ትልቅ ስነ ልቦናዊ ጥንካሬና ስንቅ ሰጥቷቸዋል። ስፖርት ከውድቀት መነሳትን በተግባር የሚያሳይ ህያው ድራማም ነው። ሚኬል አርቴታ ክለቡን ተረክቦ ደረጃ በደረጃ ሲገነባው ዓለም ሙሉ አይሳካላችሁም እያለ ሲያፌዝባቸው ነበር። ግራኒት ዣካ እንዳለው ማመንን ያላቆመ ክለብ በመሆኑ ዛሬ እዚህ ደርሷል። የቦርንማውዙ አሰልጣኝ ራዮላና የሲቲው ፔፕ ጋርዲዮላ ይገባቸዋል ማለታቸውም አርሰናል ያሳየው ተጋድሎና መልሶ የማንሰራራት ጉዞ የስፖርቱን ዓለም ብቻ ሳይሆን የሰውን ልጅ የማሸነፍ አቅም ጭምር ያነሳሳ በመሆኑ ነው። በጥቅሉ እግር ኳስ ተራ ኳስና መረብ ብቻ ቢሆን ኑሮ የሀገር መሪዎች ስለ እሱ አይጨነቁም። በሚሊዮን የሚቆጠሩ ሰዎች በደስታ አያለቅሱም። 22 ዓመታት ሙሉ ማንም በትዕግስት አይጠብቅም።